የሚታደስበት በጀት ይደረጋል። ሁለተኛ ከርሰ ምድሮቻችን ራሱ አራሶች ናቸው። የሀብት ማማ ላይ ነው ያለው የተቀመጥነው። በተለያዩ አካባቢዎች እየተቆፈረ የሚወጣ ወርቅ ራሱ አይደለም ለአዲስ አበባ ለሌላው ሀገር ይበቃል። አሁን ካለው የመሰረተ ልማት እንቅስቃሴ የበለጠ ትሰራላችሁ ወይስ ያነሰ ነው የምትሰሩት? መንግስት ልትሆኑ ከዚህ የበለጠ ነው የሚሰራው። ድሮን አንዱ መንግስት ይህንን ነገር በፊዚካል ፖሊሲ ካሰቡ ወጪ ነው እና ደግሞ ፊዚካል ፖሊሲ ግን ነው የሚኖረው። ስለዚህ ወጪ እናወጣለን ብላችሁ ግብርን የተመለከተ አቋማችሁ ትጨምራላችሁ ማለት ነው? አንጨምርም። ኢኮኖሚክስ ሁለት የሚጣላ ነገር ነው። ልማት ጨምራሉ ብላችኋል። ልማት የሚያድግባት ከተማ ደግሞ በተመሳሳይ በጀታ መጨመር አለበት። ከዚህ ሀብት ታመጡታለ ትበደራላችሁ ወይም ብር ታትማላችሁ? አንበደርም። የገቢ ምንጮች ያልተነኩ አሉ። መንግስት ያላወቃቸው እነሱም ስራ ላይ እናውላቸዋለን። አውጥተን ስማቸው ይባላል። ስማቸው አንዱ ሁለተኛ አንዱ ሶስተኛ አንዱ አራተኛ ቶማስ ነው። አምስተኛ ወዳጅ። እነዚህ ሁሉ በቀረጥ አይደለም። ይሄ እኮ የሀገር ሀብት ነው። አዲስ አበባ እኮ ከዛው ነው የምትወጡት። የአዲስ አበባ ኢኮኖሚ ፖሊሲያችሁን የተመለከተው ያለች የአዲስ አበባ ኢኮኖሚ ፖሊሲያችን በተመለከተ አዲስ አበባ የራሷን ታስተዳድራለች። በመስተዳድሯ በኩል የመንግስት የሚሰጣት የራሱ የሆነ ቀመር አለ። ይህ ቀመር በአግባብ እንሰራበታለን። ካነሰም ከተቀመጠ ገንዘብ ወይም ከሪዘርቭ ሀብታችን አዲስ አበባ እንጠቀማለን። አዲስ አበባ ባለችበት ሁኔታ ከግማሽ ፐርሰንት በላይ የሀገሪቱ ጂዲፒ የሚደግፍ ካፒታል የሆነች ከተማ ናት። ይህን ከተማ ወደ ድጎማ መስገና አይደለም። አዲስ አበባ ከራሱ ሀብት አለ። አዲስ አበባ ራሱ የገቢ ምንጭ አይደለም። አዲስ አበባ ላይ በቃ ግብርን በስርዓት እንዲሰበሰብ እናደርጋለን። ግብር የማይከፍሉ አካላት ካሉ ወደ ግብር እንዲከፍሉ እናደርጋቸዋለን። መንግስት የሚያስፈልገው ድጎማ ሁል ጊዜ የሚያደርገው ደግሞ ይቀጥላል። አሁን አዲስ አበባ እኮ ዛሬ የተወሰነ ለውጥ እየታየባት ያለ የተገኘው ገንዘብ ወደ ስራ ስለዋለ እኛ ደግሞ